ሰላም እንዴት ናችሁ? የኤስዲ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት የዩቲዩብ ቻናል ነው። ዛሬ በቶፕ ቴናችን 10 ways to say hello ስለምንልባቸው 10 መንገዶች ብለን ይዘንላችሁ መተናል። በቀጥታ የምናልፈው ወደ ዛሬው ትምህርታችን ወደ ቶፕ ቴኑ ነው። የመጀመሪያው ሰላም የምንልበት መንገድ ሄሎ የሚለው ነው። ሄሎ ማለት ሰላም ማለት ነው። ከሰዎች ጋር ስትገናኙ ሄሎ ካላችሁ ሰላም እያላችሁ ነው፣ እጅ እየነሳችሁ ነው። ስለዚህ ሄሎ የሚለውን መጠቀም ትችላላችሁ ሰላም ለማለት። ሁለተኛ ላይ ሰላም ለማለት ስትፈልጉ ሰዎችን በእንግሊዝኛ ሄይ 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 የሚለውን መጠቀም ትችላላችሁ። ሄይ ሰላም ማለት ነው። ሄይ ሰላም እያላችሁ ነው። ማንኛውንም ሰው ስታገኘው ኢንፎርማል በሆነ መንገድ ሄይ ብላችሁ ሰላም ማለት ትችላላችሁ። ሶስተኛው ሰዎችን ሰላም የምትሉበት መንገድ ዋትስ ኒው ዋትስ ኒው ምን አዲስ ብላችሁ ሰዎችን ሰላም ማለት ትችላላችሁ። ዋትስ ኒው ምን አዲስ፣ ዋትስ ኒው ምን አዲስ ነገር አለ፣ ዋትስ ኒው። ሰዎችን ስታገኙ ዋትስ ኒው ብላችሁ ሰላምታ መጀመር ትችላላችሁ። አራተኛው ደግሞ ሃይ ዴር ሃይ ዴር ሰላም ማለት ነው። ይኸኛው ሃይ ዴር ሰዎችን ስታገኙ ሰላም ለማለት ስትፈልጉ ሃይ ዴር የሚለውን መጠቀም ትችላላችሁ። እንዴት ናችሁ ሰላም ነው ማለት ነው ይሄኛው። አምስተኛ ላይ ሰዎችን ሰላም የምትሉበት መንገድ እንደ ወቅቱ ይለያያል። ጠዋት፣ ምሳ ሰዓትና ምሽት በሚሆንበት ሰዓት ላይ የራስ የሆነ ሰላም የምንልበት መንገድ አለ። ጠዋት ከሆነ ጉድ ሞርኒንግ ጉድ ሞርኒንግ፣ እንደምን አደርክ እንደምን አደርሽ ይሆናል። ምሳ ሰዓት ከሆነ ደግሞ ቀትር ላይ ጉድ አፍተርኑን ጉድ አፍተርኑን፣ እንደምን አረፈርክ፣ ወይም ሴት ከሆነች እንደምን አረፈርሽ ጉድ አፍተርኑን። ምሽት ላይ ከሆነ ማታ ከሆነ ጉድ ኢቭኒንግ ጉድ ኢቭኒንግ፣ እንደምን አመሸህ ይሆናል። እንደምን አመሸሽ ሴት ከሆነች። ስለዚህ ጠዋት ከሆነ ጉድ ሞርኒንግ፣ ምሳ ሰዓት ከሆነ ጉድ አፍተርኑን፣ ማታ ከሆነ ደግሞ ጉድ ኢቭኒንግ ብላችሁ ሰዎችን ሰላምታ መስጠት ትችላላችሁ። ስድስተኛ ሰዎችን ስለምትሉበት መንገድ ፕሊዝ ቱ ሚት ዩ ፕሊዝ ቱ ሚት ዩ፣ ስላገኘሁህ ደስ ብሎኛል፣ ስላገኘሁሽ ደስ ብሎኛል ብላችሁ ሰዎችን ስታገኙ ያላችሁን ደስታ በሰላምታ መለወጥ ትችላላችሁ። ፕሊዝ ቱ ሚት ዩ፣ ስላገኘሁ ደስ ብሎኛል። ሴት ከሆነችም ስላገኘሁሽ ደስ ብሎኛል። ሰባተኛ ደግሞ ሰዎችን ሰላም የምትሉበት መንገድ፣ ሰላምታ የምትለዋወጡበት መንገድ ኢትስ ናይስ ቱ ሚት ዩ ኢትስ ናይስ ቱ ሚት ዩ፣ አንተን በማግኘቴ ደስ ብሎኛል፣ አንቺን በማግኘቴ ደስ ብሎኛል። ኢትስ ናይስ ቱ ሚት ዩ፣ በመገናኘታችን ደስ ብሎኛል። ኢትስ ናይስ ቱ ሚት ዩ። ሴት ከሆነች አንቺን በማግኘቴ ደስ ብሎኛል፣ ከአንቺ ጋር በመገናኘቴ ደስ ብሎኛል ማለት ነው። ወንድም ከሆነ ኢትስ ናይስ ቱ ሚት ዩ ስትሉት አንተን በማግኘቴ ከአንተ ጋር በመገናኘቴ ደስ ብሎኛል ብላችሁ ሰላምታ የምትለዋወጡበት ነው። ስምንተኛ ለሰዎች ሰላምታ የምትሰጡበት መንገድ ኢትስ ጉድ ቱ ሲ ዩ ኢትስ ጉድ ቱ ሲ ዩ፣ አንተን በማየቴ ደስ ብሎኛል። ኢትስ ጉድ ቱ ሲ ዩ፣ አንቺን በማየቴ ደስ ብሎኛል። ኢትስ ጉድ ቱ ሲ ዩ፣ አንተን በማየቴ አንቺን በማየቴ ደስ ብሎኛል ማለት ስትፈልጉ ኢትስ ጉድ ቱ ሲ ዩ ኢትስ ጉድ ቱ ሲ ዩ፣ ሄሎ ኢትስ ጉድ ቱ ሲ ዩ፣ አንተን በማግኘቴ አንቺን በማግኘቴ ደስ ብሎኛል ማለት ትችላላችሁ። ዘጠነኛ ሰዎችን ሰላም የምትሉበት ለሰዎች ሰላምታ የምትሰጡበት መንገድ ደግሞ ሃው ዱ ዩ ዱ ሃው ዱ ዩ ዱ፣ እንዴት እያደረግክ ነው፣ እንዴት ይዞሃል እያላችሁት ነው። ሃው ዱ ዩ ዱ እንዴት እያደረግክ ነው። ሃው ዱ ዩ ዱ፣ ሴትም ከሆነች ይሆናል እንዴት እያደረግሽ ነው። ሃው ዱ ዩ ዱ፣ አግኝታችኋት ሃው ዱ ዩ ዱ ስትሏት እንዴት እያደረግሽ ነው፣ እንዴት ነሽ፣ እንዴት እየሄደልሽ ነው ስትሏት ነው ሃው ዱ ዩ ዱ። የቶፕ ቴናችን መጨረሻው ላይ ደርሰናል። 10ኛው ነው። 10ኛ ለሰዎች ሰላምታ የምንሰጥበት መንገድ ሄይ ዋትስ አፕ ሄይ ዋትስ አፕ። ይህ ደግሞ ኢንፎርማል በሆነ መንገድ ሰላምታ የምትለዋወጡበት መንገድ ነው። ለጓደኞቻችሁ ቅርብ ለሆናችሁ ሰዎች ያን ያህል ፕሮቶኮል ጠብቁ ማትባሉበት ቦታ ላይ ዋትስአፕ የሚለውን ሰላምታ መለወጥ ትችላላችሁ። አማን ነው ወይ፣ ፒስ ነው ወይ፣ ሰላም ነሽ ወይ፣ እንዴት ነሽ ወይ ማለት ነው። ሄይ ዋትስአፕ ለወንድም ለሴትም ይሆናል። ሄይ ዋትስአፕ ለሴት ከሆነች አማን ነሽ ወይ እንዴት ነሽ ማለት ነው። ለወንድም ከሆነ ደግሞ ሄይ ዋትስአፕ እንዴት ነህ ሰላም ነው እያላችሁ ነው ማለት ነው። ስለዚህ እነዚህን ቶፕ ቴኖች
ሰላምታ የምትለዋወጡባቸው መንገዶችን ያየነው ከነዚህ ውስጥ ለእናንተ ይበጀኛል፣ ወድጄዋለሁ፣ ይሄን ብትጠቀሙ ብላችሁ የምታስቡትን መጠቀም ትችላላችሁ ማለት ነው። ኤስዲ እንግሊሽ የዛሬው ቶፕ ቴናችን ይህንን ይመስል ነበር።